ስንቶቻችሁ ናችሁ ዩቲዩብ መስራት እየፈለጋችሁ ግን ቪዲዮ ማን ኤዲት ያደርግልኛል እያላችሁ እጃችሁን አጣጥፋችሁ የተቀመጣችሁ? እንግዲህ ከዛሬ በኋላ አይሆንም ማለት ነው። ለዩቲዩብ የሚሆን ቪዲዮ ኤዲቲንግ እስከ ፓርት 10 ድረስ አዘጋጅቼላችኋል ማለት ነው። ዛሬ ፓርት 1 ይዤላችሁ መጥቻለሁ። ፓርት 2፣ ፓርት 3 እና ፓርት 4 እንዲደርሳችሁ ደግሞ ቪዲዮውን ላይክ ኤንድ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በዛሬ ቪዲዮአችን እንግዲህ እንዴት ባክግራውንድ እንቀይራለን የሚለው እናያለን። የቀረጽነውን ቪዲዮ እንዴት ነው ከኋላችን የሚያምር ባክግራውንድ እናደርግበታለን የሚለው እናያለን። ይሄን የምታዩትን እንግዲህ ከኔ በኋላ ወንበር አለ፣ የላፕቶፕ ምልክት አለ፣ የሚያምር ባክግራውንድ አለ። እነዚህ ምንም የሉኝም፣ ባክግራውንድ ቀይሬው ነው። ስለዚህ የእናንተንም ቪዲዮ እንዴት እንደዚህ በሚያምር መልኩ እንቀይራለን የሚለውን ዛሬ እናያለን ማለት ነው። እንግዲህ ከመጀመሪያው ጀምረን እንነሳና አንድ ባንድ እናያለን ማለት ነው። መጀመሪያ የካፕከት አፕሊኬሽናችን እንከፍታለን ማለት ነው። ከዛ የቀረጽነውን ቪዲዮ ለማስገባት ኒው ቪዲዮ የሚለውን እንነካለን። ከዛ በኋላ ደግሞ የቀረጽነውን ቪዲዮ እዚህ ጋር ያለው ምሳሌ ስንቶቻችሁ ናችሁ አለ ዩቲዩብ ይሄንን አስገባለሁ ማለት ነው። በመጀመሪያ ደረጃ ይሄንን ከማስገባቴ በፊት እንግዲህ ለቪዲዮ የሚሆን ባክግራውንድ መምረጥ አለብኝ ማለት ነው። እኔ ጋር አሁን አሉ የተዘረዘሩ፣ እናንተም ከፈለጋችሁ ቴሌግራም ጋር ልክላችኋለሁ። እነዚህ የሚያማምሩ ቪዲዮዎች የቪዲዮ ባክግራውንዶች አሉ ማለት ነው። ለምሳሌ እኔ ይሄን ተጠቀምኩና ይሄን ባክግራውንድ ተጠቀምኩኝ። ከዛ ሲቀጥል ደግሞ አሁንም ኦቨርላይ የሚለው ነክቼ አድ ኦቨርላይ ነክቼ ወንበር እመርጣለሁ ማለት ነው። ከነዚህ ወንበሮች ደስ የሚለኝን አንድ ወንበር እመርጣለሁ ማለት ነው። ለምሳሌ ይቺ ለምረጣት ከዛ አድላታለሁ ማለት ነው። ይኸው በምታዩት መልኩ እንግዲህ እንደዚህ አድርጎ አመጣልኝ ማለት ነው። መጀመሪያ ግን ወንበሩን ከመምረጤ በፊት ይሄን ባክግራውንድ እንግዲህ ከመረጥን በኋላ በዩቲዩብ ሳይዝ እናደርገዋለን ማለት ነው። ያንንም ለማድረግ ደግሞ እንደዚህ ወደ ጎን ትሉትና አስፔክት ሬሾ የሚል ታገኛላችሁ ማለት ነው። እንግዲህ ይሄንን ባክግራውንድ ከመረጥን በኋላ ወደ ጎን አድርጋችሁ በዩቲዩብ ሳይዝ ለማድረግ አስፔክት ሬሾ የምትለዋን ትነካላችሁ። ከዛ 16:9 ታደርጉታላችሁ። እንደዚህ ሲሆንላችሁ ራይት ምልክቷን ትነኩና ከዛ ይሄንን የቲክቶክ ሳይዝ እንዳይዝ ይሄንኛውን ሰፋ ታደርጉታላችሁ ማለት ነው። ዙም አድርጋችሁ እንደዚህ ታደርጉታላችሁ ማለት ነው። ከዛ በመቀጠል ደግሞ ወንበር እንመርጣለን ማለት ነው። ይኸው የኔ የምታዋቸው እነዚህ ወንበሮች አሉኝ፣ የሚያማምሩ ወንበሮች አሉ። ለምሳሌ የትኛዋን ልምረጥና አድል አድርጋት። አሁን ይሄን አረንጓዴውን ከጀርባዋ ለማጥፋት እንደዚህ እናደርግና ሪሙቭ ባክግራውንድ እንትላለች። ይቺ ሪሙቭ ባክግራውንድ ከዛ ክሮማኬ እንነካና ይቺን የሰርክሏን ምልክት አረንጓዴ ስትሆንልን ከዛ ይሄንን ራይት እናደርጋለን ማለት አያችሁ። አሁን ወንበሯ ብቻ ቀረች። ከዛ ይቺን እንደዚህ በእያንቀሳቀስን እያሰፋን ዙም እያደረግን በሚመጥን መልኩ እናደርጋለን ማለት ነው። ከዚያ በመቀጠል እንግዲህ የሰራነውን ቪዲዮ እናመጣለን ማለት ነው። አሁንም ኦቨርላይ እንላለን፣ አድ ኦቨርላይ እናደርጋለን። ከዛ በመቀጠል ደግሞ የሰራነውን ቪዲዮ እናመጣለን ማለት ነው። ይሄው እንግዲህ እንደምታዩት እስከነ ባክግራውንድ የመጣ። አሁን ምንድነው ዋናው ነገር እዚህ ጋር ነው ማለት ነው። ሪሙቭ ባክግራውንድ እንዴት እናደርጋለን የዚህን። ከዛ መጀመሪያ ደረጃ እንደዚህ ነበረ። ከዛ ክሊክ ታደርጉትና ወደ ጎን ትሰዱታላችሁ። ልክ ቅድም የወንበሯን ባክግራውንድ እንዳጠፋ ነው አድርገን ሪሙቭ ባክግራውንድ እንለዋለን። አሁን ቅድም ክሮማኪን ያለው አሁን ደግሞ አውቶ ሪሙቫል። ልዩነቱ ምንድነው ካላችሁ ክሮማኪ ማለት ከለር ብቻ ከለር፣ ምሳሌ እኔ አረንጓዴ ብቻ ነው እንድጠፋልኝ የፈለኩ ያንን መርጦ አጥፋልኝ ማለት ነው። አሁን ግን ሙሉ ባክግራውንዱን በከለር አለ። ምሳሌ ከለር ብለው ብዙ አይነት ከለር አለ እዚህ ባክግራውንድ ላይ ማለት ነው። ስለዚህ ሙሉ ባክግራውንድ እንዲያጠፋልኝ ስለምልክ አውቶ ሪሙቫል እለዋለሁ ማለት ነው። ያችሁ አጠፋልኝ ማለት ነው። ከዚህ በመቀጠል ምንድነው የምናደርገው ወንበሯ እንደዚህ እያሰፋን እያስተካከል እንደዚህኛውንም እንደዚህ እያደረግ ማመቻቸት ነው ማለት ነው። ይሄው እንደምታዩት እንግዲህ እቺን ደግሞ ትንሽ እየጠበብ እናደርጋታለን። አያችሁ አሁን ወንበሩ በጣም ሰፋ መሰለኝ። እንደዚህ እናደርገዋለን። ብቻ እናንተ ደስ በሚላችሁ መልኩ ይሄንን ማስተካከል ትችላላችሁ። አያችሁት? ዋው! አሁን ችግሩ ግን ምንድነው እዚህ ጋር እንደዚህ ወደ ጎን ስታሳልፉት ሌላው ቀረ። ከዛ ይሄን እንደዚህ አድርጋችሁ እስከ ቪዲዮ ልክ ድረስ መሳብ ወደኋላ አያችሁ፣ እንደዚህ ትሰኩታላችሁ ማለት ነው። አሁን ይሄኛውንም
ባክግራውንዱን እንደዚህ ትስቡታላችሁ ማለት ነው። እንደዚህ አድርጋችሁ ትስቡታላችሁ። አሁን እኩል ሆነላችሁ። አሁን እንግዲህ የሰራነውን ቪዲዮ ለማየት ያክል ትንሽዬ ስንቶቻችሁ ናችሁ ዩቲዩብ መስራት እየፈለጋችሁ ግን ቪዲዮ ማን ኤዲት ያደርግልኛል እያላችሁ እጃችሁን አጣጡ። በቃ ይሄን ይመስላል እንግዲህ የዛሬ ቪዲዮ። ለዛሬ ያዘጋጁላችሁ ቪዲዮ ፓርት 1 ይሄንን ይመስል ነበር። ቀጣይ በፓርት 2 እስከምንገናኝ ድረስ ሰላማችሁ ይብዛ።